ይሄ ሪሞት እና ይሄ ሳምሰንግ 43 ኢንች ቲቪ የማይገናኙ ከሆነ እንደዚህ ይሄ ሪሞት ይሄ ቲቪ አክሰስ ማይችል ከሆነ ምን አይነት አማራጮችን እንጠቀማለን የሚለው ሁለት የኮምፒውተር አካሎችን እንጠቀማለን። ለምሳሌ ማውዝ እና ኪቦርድ ቲቪውን በራሷ በፓወር በተኗ ማንሳት እንችላለን። በዚህ በፓወር በተን ግን ያ ሞር አይመከርም ማለት ነው። የባሰ ሊያበላሽብን ይችላል ስንጫንና ስናጠፋ ማለት ነው። ስለዚህ ይሄ ሪሞት እቺ ሴንሰሯ ከተቀየረች በስተቀር ይሄ ሪሞት አገልግሎት የለውም ማለት ነው። ስለዚህ እነኚህን ሁለቱም ዲቫይሶች እንጠቀማለን። እንዴት እንጠቀማለን የሚለውን እናያለን ማለት ነው። በመጀመሪያ ኪቦርድ እንሰካለን። ኪቦርዱ ለመሰካት ያው ቲቪው የራሱ የሆነ ዩኤስቢ ይቀበላል። እንደምታዩት እዚህ ጋር ዩኤስቢ ይቀበላል። ይሄን ዩኤስቢ እዚህ ጋር ቲቪው ላይ እንሰካዋለን። ከዛ በኋላ ምንካካቸው ኪዎች አሉ እዚህ ኪቦርድ ላይ ማለት ነው። ለምሳሌ F11 ስነካ ይሄ ቲቪ ይከፈታል ማለት ነው። ይኸው እንደምታዩት F11 ስነካ ቲቪ ተከፍቷል ማለት ነው። ሴቲንግ ላይ ለመግባት እዚህ ጋር ዊንዶው ላይ ይገባሉ። ይሄው እንደምታዩት ይሄው ዊንዶው ስነካ እዚህ ጋር ስኬፕ ዊንዶው ስነካ ይሄው ኦል ሴቲንግ ይሰጠኛል ማለት ነው። ይሄ ቲቪ ላይ ያሉትን ነገሮች እንዳሉ እዚህ ጋር ሆኜ ማስተካከል እችላለሁ ማለት ነው። የሚያስፈልጉ ነገሮችን በሙሉ እዚህ ጋር ሆኜ ማስተካከል እችላለሁ ማለት ነው። ከዚህ ደግሞ ለመውጣት ኤስኬፕ እነካለሁ። እንደገና ደግሞ እነዚህ አሮ ኪዎችን በመጠቀም እንደምታዩት እዚህ ጋር ኪዎችን በመጠቀም ይሄን ወደ ላይ ለምሳሌ እዚህ ጋር ዲኮደር ካለ ዲኮደር አለው። እዚህ ጋር ዲኮደርን ቀጥታ ነው ከቲቪው ጋር ያገናኘሁት። የራሱ ዲኮደር አለ። ግን ቲቪው ፕሮሰስ እንዳይበዛበት ዩቲዩብ እና የተለያዩ ነገሮችን ስለምጠቀም ኤክስተርናል ዲኮደር ነው የምጠቀመው እዚህ ጋር ማለት ነው። አሁን ሶርስ እንዲያገኝ ይሄ ያው ኤክስተርናል ዲኮደር ለዚህ ለቲቪው እጠቀማለሁ ማለት ነው። ይሄው እዚህ ጋር ታች አለ። እዚህ ጋር ተገናኝቷል ማለት ነው። ሌላኛው ምንድነው ደግሞ በተጨማሪ ለምሳሌ ድምጽ ከፈለኩ እዚህ ጋር ሚውት ለማድረግ F8ን እጠቀማለሁ። እዛ ጋር F8ን ስጠቀም ሚውት ይሆናል ማለት ነው። F9ን ስጫን ደግሞ ድምጽ መቀነስ ነው። F10 ደግሞ መጨመር ነው ማለት ነው። ስለዚህ ይሄው እዚህ ጋር መጨመር ይችላል ድምጽ፣ እዚህ ጋር ሚውት ማድረግ ይችላል ማለት ነው። እዚህ ጋር ደግሞ ዊንዶው ኪን ስነካ ኦል ሴቲንግ እዚህ ውስጥ ይሄን እዚህ ማስተካከል እችላለሁ ማለት ነው። እዚህ ጋር ደግሞ ይሄው እዚህ ጋር ኤስኬፕ ስነካ ይወጣልኛል። እዚህ ጋር በአሮ ኪዎች እንደምታዩት እዚህ ጋር ይሄን ነገር የፈለኩትን መምረጥ እችላለሁ ማለት ነው። ለምሳሌ እዚህ ጋር ዩቲዩብ ላይ በገባ ተደረኩት ቀጥታ ወደ ዩቲዩብ ይወስደኛል። የፈለኩትን እዚህ ጋር ሰሌክት ማድረግና ማጫወት እችላለሁ ማለት ነው። ይሄንን ደግሞ ለመውጣት እዚህ ጋር ስኬፕ ከዛ እዚህኛው ሴቲንግ ላይ ገባና ስነካ ይመጣልኛል። ይሄ ከዛ ይሄው እንደምታዩት እዚህ ጋር የፈለኩትን ሶርሶች እዚህ ጋር ለምሳሌ ወደ ላይ ቲቪ ከፈለኩ እንደገና ይሄው እንደምታዩት እዚህ ጋር ጋይድ ኮኔክሽን ጋይድ ከፈለኩ እዚህ ጋር ወደ ታች እዚህ ጋር አፖች ይሄው አፖችን ከፈለኩ እዚህ ጋር ሆም ቲቪ ሲሪስ ሴቲንግ ላይ ከፈለኩ ወደ ላይ ይሄና ስለዚህ ከዛኛው ይልቅ ይሄኛው የተሻለ ነው። ይሄ ዊንዶው ላይ በቀጥታ ብነካ እዚህ ሴቲንግ ላይ የሚወስደኝ ይሄው እዚህ ጋር ዊንዶው ላይ እዚህ ጋር በቀጥታ ይሄን ቲቪ ማስተካከል አጀስት ማድረግ እችላለሁ ማለት ነው። ስለዚህ በሪሞት ማላገኛቸው ነገሮች በሙሉ እዚህ ጋር ማግኘት እችላለሁ። ይሄም ሪሞቱ ስለማይሰራ ማለት ነው። ስለዚህ በኪቦርድ እንደዚህ መስራት እችላለሁ ማለት ነው። ኤስኬፕ እላለሁ እዚህ ጋር ኤስኬፕ ዊንዶው ነክቼ ይሄን ሰው ያውጣች ይመስልኛል። እዚህ ጋር በአሮኪ የፈለኳቸውን ነገሮች
ማድረግ እችላለሁ ማለት ነው። እዚህ ጋር ለምሳሌ ዩቲዩብ ላይ መጥቼ ለመጻፍና ምንም አይቸግረኝም ማለት ነው። ለምሳሌ እዚህ ቴክኖ ላይ ገባው እንደገና ከዛ ወደ ጎን ይሄው እዚህ ጋር መጻፍ እችላለሁ ማለት ነው። በእንደዚህ አይነት ሁኔታ ኢንቲቪ በኪቦርድ አክሰስ ማድረግ እችላለሁ ማለት ነው። እዚህ ጋር ያሉ ነገሮች ሁሉ የራሳቸው የሆነ ፈንክሽናሊቲ ያላቸው እናንተ ሞር መጠቀም ትችላላችሁ። ሞር የምንጠቀማቸው F8 ሚውት፣ F9 ድምፅ መቀነስ ያስችለናል፣ F10 መጨመር እንችላለን ማለት ነው። ይህን ሚውት አደርጋለሁ። እንደገና ዊንዶው ላይ ብገባ እንደምታዩት ሴቲንግ ማስተካከል ይችላለሁ ለቲቪውን ማለት ነው። ስለዚህ እዚህ ጋር ያሉት ሁሉም የራሳቸው የሆነ ፈንክሽን አላቸው ማለት ነው። ሚውት አደረኩኝ። ይሄው እዚህ ጋር እንደምታዩት በዚህ በኪቦርድ እንደዚህ መጠቀም እንችላለን ማለት ነው። ሪሞታችን ማይሰራ ይሄ አሁን የዲኮደሩ ሪሞት ነው። ይሄ ደግሞ የቲቪ ሪሞት ነው። አሁን ወደ ዲኮደሩ ለመመለስ ብፈልግ ይህን ነገር ወደ ታች የትኛው ወደ ጎን ይሄድና እዚህ ጋር ሶርስ ላይ ይሄን ወደ ታች አድርጌ ይሄው ኢንተር ማለት ነው ወደ ዲኮደሩ ይሄድልኛል ማለት ነው። ይሄው እዚህ ጋር ዲኮደሩን ሰጥቼ ነበረ። ይሄው እዚህ ጋር የፈለኩትን መምረጥ እችላለሁ ማለት ነው። በሪሞቱ አክሰስ ማድረግ እችላለሁ ማለት ነው ቲቪ። ስለዚህ እዚህ ጋር ኤግዚት ልበለው። ይሄው ኤግዚት ቀጥታ ወደዚህ ይወስደኛል ማለት ነው። ሜኑን ምናምን በዚህ ሪሞት ዲኮደሬን መስራት እችላለሁ። ይሄኛው የቲቪው ግን አይሰራም። የግድ ሴንሰሩ መቀየር አለበት። እንደ አማራጭ ግን በኪቦርዳችን ሁሉን ነገር መጠቀም እንችላለን ማለት ነው። እንደ አማራጭ እንደምታዩት እንደዚህ መጠቀም እንችላለን ማለት ነው። ሌላኛው ደግሞ በማውስ እንዴት መጠቀም እንችላለን? ያው ኪቦርድ ነው። ኪቦርድ ነቀልኩት። ከዛ በማውስ ደግሞ ነው መጠቀም እንችላለን ማለት ነው። ለምሳሌ ይኸው ማውዝን ሰካው። እንደምታዩት ይኸው እዚህ ጋር ለምሳሌ ማውዝን ሰክቻለሁ። ጀስት እንደ ኮምፒውተር እዚህ ጋር ማውዝ ይኸው አክቲቭ እዚህ ጋር ኪቦርድ መጥቷል። ለምሳሌ እዚህ ጋር ኢትዮጵያ ብዬ ያው እዚህ ጋር ሰርች አደረኩኝ። ይኸው ስለ ኢትዮጵያ እነኚህ ነገሮች አመጣልኝ ማለት ነው። ይኸው እዚህ ጋር ይሄ እየሰራ ያለው አሁን እንደምታዩት በማውዝ ነው። ይኸው እዚህ ጋር መፈለጋቸውን ነገሮች እንድትልኛል። ስለዚህ ኢትዮጵያን እዚህ ጋር ይኸው ማፋሩን ይኸው እንደምታዩት እዚህ ጋር ይሄ የኢትዮጵያ ማፕ ነው ማለት ነው። እዚህ ጋር ሎድ እያደረገ ነው። ስለ ኢትዮጵያ ግን አምጥቻለሁ ማለት ነው። እዚህ ጋር እንደምታዩት እዚህ ጋር ባክ ማድረግ እችላለሁ። እዚህ ባክ ማድረግ እችላለሁ። ይኸው ወደ ታች የምፈልጉትን ነገሮች ኢንሳይክሎፒዲያ ላይ የፈለጋችሁት እዚህ ጋር በማውዝም ይሄን ነገር አክሰስ ማድረግ ትችላላችሁ ማለት ነው። እዚህ ጋር ለምሳሌ ዩቲዩብ ብዬ እዚህ ጋር ኢትዮጵያን ስለዚህ በኪቦርድም በማውዝም ሪሞታችሁ አልሰራ ካለ መጠቀም ትችላላችሁ ማለት ነው። ብዙ ጊዜ ሪሞት አልሰራ ሲል አማራጭ ሰዎች ስለማይጠቀሙ ቲቪያቸው ለረጅም ጊዜ ያለ አገልግሎት ይቀመጣል ማለት ነው። እንደዚህ አይነት አማራጮችን ግን ከተጠቀምን ማውዝ ሊሆን ይችላል ኪቦርድ ካለን እነኚህን ነገሮች ቲቪውን አክሰስ ማድረግ እንችላለን። የቲቪ በራሱ ኢንተርኔት ዋይፋይ አዳፕተር አለው። ስለዚህ ዋይፋይ ይቀበላል ማለት ነው። ስለዚህ ኪቦርድም ማውዝም ካለ የተለያዩ ነገሮችን ከኢንተርኔት እንዲሁም ደግሞ እዚህ ጋር እንደምታዩት ዲኮደር አለ። ይህ ዲኮደር ኤክስተርናል ነው ያገናኙት። የራሱ ግን የሆነ ኢንተርናል ዲኮደር አለው። ተቻለ እንዳይበዛበት በሚል ከዚህ በኤችዲኤምአይ ወደዚህ ወስጃለሁ ማለት ነው። ያው እዚህ ጋር ኤችዲኤምአይ ዲኮደሩ ተገናኝቷል ማለት ነው። እንደገና ኤችዲኤምአይ ፖርት አለው። ኤችዲኤምአይ ተገናኝቷል። እንደገና ደግሞ ዩኤስቢ ይቀበላል ማለት ነው።
ስለዚህ በእንደዚህ አይነት ሁኔታ በኪቦርድም በማውዝም ይህን ቲቪ ማገናኘትና መጠቀም እንችላለን። ይሄ ሪሞት አልሰራ ካለን ማለት ነው። እዚህ ጋር መጥቶኛል። እዚህ ጋር አሁን ኢንተር አልኩት ዩቲዩብ ላይ አሁን እየሰራሁ ያለሁት በኪቦርድ ነው። ከዛ እዚህ ጋር አፋሪ ሁሉ ነገር ይሰራላችኋል ማለት ነው። እንደፈለጋችሁ ሰርች እያደረጋችሁ መጠቀም ትችላላችሁ ማለት ነው። ስለዚህ በእንደዚህ አይነት ሁኔታ ቲቪያችሁን ሪሞት ሳያስፈልጋችሁ በኪቦርድ እና በማውዝ ብቻ መጠቀም ትችላላችሁ። አንዳንድ ጊዜ አሁን የኔ ቲቪ ዋን ዩኤስቢ መቀበያ ነው ያለው። እናንተ ሁለቱን ለመጠቀም ከፈለጋችሁ ከሁለት እና ከዛ በላይ ዩኤስቢ መጠቀም የሚያስችሉ ዲቫይሶች አሉ። እነሱን ገዝታችሁ በመሰካት ሁለቱንም የኪቦርዱንም ማውዙንም እንዲሁም ደግሞ ፍላሽ ሌሎች ነገሮች የምትጠቀሙ ከሆነ ከዛ ላይ ሰክታችሁ ቲቪው በአንድ ሁሉንም የገዛችሁ ዲቫይስ ብዙ ዩኤስቢ ስላለው ቲቪውን በብዙ ዲቫይስ ጋር ማገናኘትና መጠቀም ትችላላችሁ ማለት ነው። እንደዚሁ አንዳንድ አፖችን እዚህ ላይ ለመጫን ከፈለጋችሁ ፍላሽ ሊያስፈልጋችሁ ይችላል። ያንን ፍላሽ ደግሞ እዚህ ጋር የፒሲው አንድ ዩኤስቢ ስላለው ስለሚይዝባችሁ ተጨማሪ ነገር ያንን መጠቀም ካለባችሁ ያ ዲቫይስ ያስፈልጋችኋል። ያ ዲቫይስ ከሁለት በላይ የሆነ ዩኤስቢ መቀበያ ስላለው ማለት ነው። ከቲቪው ጋር ተገናኝቶ መስራት ስለሚችል በርካታ በዩኤስቢ የሚሰሩ ዲቫይሶችን ከቲቪው ጋር ገናኝታችሁ መጠቀም ትችላላችሁ ማለት ነው። ስለዚህ እዚህ ላይ ኪቦርዱ ላይ ያሉትን ኪዎች በሙሉ እዚህ ጋር እንደ ኮምፒውተር መጠቀም ትችላላችሁ ማለት ነው። ይሰራል። ለምሳሌ ድምጽ ብያችኋለሁ። ኤፍ8 ሚውት፣ ኤፍ9 ለመቀነስ፣ ኤፍ10 ለመጨመር፣ ኤፍ11 ነክታችሁ ቶሎ 12ን ከነካችሁ ይህ ፓወር ያደርግላችኋል። እዚህ ጋር ፓወር ካለው ማለት ነው። ሌሎቹም ኪቡም ይሰራል። መጽሐፍ ምናምን ከፈለጋችሁ ሁሉም ነገር ይሰራል ማለት ነው። እዚህ ጋር ያሉት እንደገና ደግሞ ለምሳሌ ኢንተራኩ ባረክ ይሄው እንደምታዩት እዚህ ጋር በአሮጌዎች እዚህ ጋር የቱ ጋር ስፒዱን ምናምን ነገር ጀስት እንደ ኮምፒውተር ሁሉን ነገር እንትን ማድረግ ትችላላችሁ ማለት ነው። እዚህ ጋር እየተጫወተ ላይኛው ወደ ላይ ማድረግ ትችላላችሁ። ጀስት ኪቦርድ ሁሉን ነገር ሰፖርት ያደርጋችኋል ማለት ነው። እንደምታዩት ሚውት አድርጌዋለሁ። ስለዚህ ስቶፕ አድርጌዋለሁ። ሚውትም ሁሉን ነገር መስራት ትችላላችሁ። ይሄ ሪሞት ይሄ ነገር መክሰስ ስለማያደርግ በዚህ በኪቦርድ እና በማውስ መስራት ትችላላችሁ ማለት ነው። ስለዚህ ዛሬ ይሄን እጅግ አስተማሪ ቪዲዮ ሰርተናል። በሚቀጥለው ደግሞ በሌላ ቪዲዮ እስከምንገናኝ ድረስ ባይ